እንድትሰማኝ ይፈልጋል። አይ አይደለም፣ እየዋሸኝ ነው ያለው። እየዋሸሁ አይደለም፣ እየዋሸኝ ነው ያለው ወንድሜ። አንተ ምናልባት ያልከታ እንዴት እንስማ? እንዴት ነው የምንሰማ? እያየን አይናችሁን ግንባር ያርገው እያልክ ስትክዳል እንዴት ነው የምንሰማ? እንግዲህ ያ ፎቶ አንተ ራስህ ነህ። አንተ ራስህ አልኮት እኮ እናቴ። ፎቶ አስፈላጊ ከሆነ የልጆትን ፎቶ የኔ ፎቶ በተሰራበት ቦታ ላይ ልክ እንደ መስፍን አሰርቶ ለእናንተ እንደሰጣችሁ እኔም አሰርቼ መስጠት አያቅተኝም። አይደለም እንዴ ከአካባቢያችን በአይን በማኝ እኮ ያዩትን የአካባቢውም እኮ ሰፈሮች እያየ አንድ ነገር ልንገርህ መስፍን እየሰራው ባለው ስራ ውስጥ እኔ እየደረስኩበት ስለሆነ እኔን ከስራው ገለል ለማድረግ ነው የሚፈልገው። ሌላ ደግሞ ተጨማሪ ነገር ያውቃሉ። በጣም በርካታ ሰዎችን ሶስት አይነት ማኝ ምስክሮች ምናምን አይደል ያሉት 100 ምስክር ሊገዛ ይችላል። ምስል ገንዘብ ነው። የሰው ልጅ ደካማ ጎን እየፈለገ በገንዘብ የሚገዛ ሰው ነው መስፍን ማለት። ይኸውልህ እኔ ነገርኩት። እኔ ጋር አስፈላጊ ከሆነ ሲጀምር አስፈላጊ ነው ማየትም ትችላላችሁ። እኔ የምሰራውን ስራ ስለ እኔ ማንነት ከፈለጋችሁ የእኔም ቪዲዮዎች መመልከት ትችላላችሁ። ከመስፍን ጋር ያለኝንም ጉዳይ ያዛ ላይ ማየት ትችላላችሁ። አሁን አይደለም መስፍን እኔን አሳግቶኝ ሲያሰቃየኝ የነበረ ሰው በልጁ ነው እየመለስክ ያለው። ምንም በማታውቀው አነጋገር ይሄ ነው። ምንም በማታውቀው ልጅ አረተው። አየህ አንዴ መስፍን መስፍን በደለኝ እያልክ ነው። ቆይ አይደለም መስፍን በደለኝ እያልክ ነው። መስፍን የበደለህን የእሱን ልጅ አምጥተህ ማገት ነው። ልክ ነህ። ይኸውልህ ትሰማኛለህ? እየሰማሁ ነው። እየሰማኝ ከሆነ አንተ አሁን እየወሰድክ ያለው አንድና አንድ መስፍን በነገራችሁ ሳይድ ብቻ ነው እየሰማችሁ እየተረዳችሁ ያለ። እኔ እያልኳችሁ ያለሁትን ነገር እየሰማችሁኝ አይደለም። እንዴት ብዬ ልስማ? እንግዲህ አይን ከማየት ውጭ እንዴት ብዬ ልስማ? እና የነገርኩት እኮ ይሄ ፎቶ ሊሰራ የሚችል ነገር ነው፣ ተራ ነገር ነው። ይህንን አላምንም። አይደለም አንተ እሷን እንኳን እሺ የሆነ እንደው ቴክኖሎጂ አታውቅም። እኔ ልትዋሸው እንዴት አንተ ፎቶ ኤዲት ተደርጎ ኤዲት አይደለም። በበራችን ጋር እኮ ነው ኤዲቱ እኮ አይደለም። በበራችን ጋር እየሄድክ ከበር እኮ ነው ከግቢው ጋር ነው ያነሳት። ጭራሽ በስርዓቱ እያየው እኮ እንዴ። አሁንም ይኸውልህ የምንግባባ ከሆነ እንግባባ፣ አለበለዚያ ወደ ህግ መሄድ ነው የሚሻለን። ወደ ህግ መሄዱ ይሻለናል፣ እሱ ያዋጣናል። እኔ በህጉም በስርዓቱ እኔ ችግር የለም። በፍቅር ለምኜህ እንደ እናት አንድ ነገር ካልሰጠኸኝ ልጄ እኔ አንድና አንድ ነገር የፈለጉበት ቦታ መሄድ ይችላል፣ ወደ ህግ መሄድ ይችላል። ግን አንድና አንድ ነገር እንዲሰሙኝ ይፈልጋል። እኔ ሳሎን መስፍን የልጅ ልጆትን ያሳገጥኩት እራሱ መስፍን። እንዴት እሱ እንዴት ማለት ነው? እንዴት